አሰላሙ አለይኩም። እዚህ ያለው በአጋጣሚ አይደለም። አላህ ወደዚህ ቪዲዮ ያመጣ በምክንያት። እኔ ታዋቂው ዩቲዩበር ወይም አልጎሪዝሙን የተካነ ሰው አይደለሁም። ይህን እያየ ከሆነ አላህ ይህን መልእክት እንድትሰማ ስለፈለገ ነው። በግል ነገር ልጀምር። በህይወቴ ውስጥ ስላለኝ ዓላማ እጠይቅ ነበር። ትልልቅ ግቦችን አውጥቼ ገንዘብ ማግኘት፣ ቤተሰቤን መርዳት፣ የተሻለ ሰው መሆን ነው። ግን ውስጤ ባዶነት ሆኖ ተሰማኝ። ከዛም አንድ ነገር ተገነዘቡ። እነዛ በልቤ ውስጥ ያሉ ምኞቶች በዘፈቀድ አልነበሩ። አላህ እዚያ ያስቀመጣቸው የምታዩት ህልም ሁሉ ህይወትህን ለማሻሻል፣ የምትወዳቸውን ሰዎች ለመደገፍ ወይም ወደ አላህ ለመቅረብ በልብህ ውስጥ በሱ ተቀምጧል። ነገር ግን እነዚህ ምኞቶች በረከት ብቻ አይደሉም፣ ፈተናዎች ናቸው። ስለሱ አስቡበት። ስኬትን ከፈለክ ሐላል በሆነ መንገድ ትከተላለህ። ቤተሰብህን ለመርዳት ከፈለክ በትዕግስትና በስርዓት ትኖራለህ ወይስ ሲቸግር ትተወዋለህ? አላህ ምን ያህል ገንዘብ እንደምታገኝ ወይም በህይወታችሁ ምን ያህል እንደምትራመድ ግድ የለውም። ምን ጉዳቱ ለርሱ። በመንገዱ ላይ የምትሆኑት ሰው ነው። ታማኝ ነህ፣ ታጋሽ ነህ። በአስቸጋሪ ጊዜያት ወደ እሱ ትመለሳለህ። በቂያማ ቀን አላህ ሱብሓነሁ ወተዓላ በቂ ገንዘብ አግኝተሃል ብሎ አይደለም የሚጠይቀን። ይልቁንስ በሰጠው በረከቶች ምን አደረግ? እና አስደናቂው ክፍል ይህ ነው። እነዚህን ህልሞች ማየትህ አላህ ለአንተ እቅድ አለው ማለት ነው። የራስ ምርጥ እትም እንድትሆን ደረጃ በደረጃ እየመራህ ነው። ግን ምርጫ አለ። እርምጃ ትወስዳለህ ወይስ ፍርሃትና ስንፍና እንዲይዝህ ትፈቅዳለህ? በሚያሳዝን ሁኔታ ብዙ ሰዎች አላህ የሰጣቸውን እድሎች ቸል ይላሉ። ተመቻቸውና መሞከራቸውን ያቆማሉ። በጊዜ ሂደት ህልሞች እየጠፉ ይሄዳሉ እና ትንሽ ይቀራሉ። ያ እንዳይደርስብህ አላህ ስለመረጠህ አልሐምዱሊላህ ብለህ መስገን። በእነዚህ ህልሞች ታምነዋል፣ ምክንያቱም እነርሱን ማሳካት እንደምትችል ስለሚያውቅ ነው። እዛ ለመድረስ ግን አንድ ነገር ያስፈልጋል። ወደ አላህ መጠጋት ነው። ወደ አላህ መጠጋት ስኬትን ከውድቀት የሚለየው ትልቁ ነገር። ስርዓት ያለው ሙስሊም ህይወትን እንደ ፈተና ነው የሚያየው። ከሐራም ይርቃል፣ በትዕግስት ይቆያል፣ ጠንክሮ ሲሰሩ ይሰራል። ያለ ዲስፕሊን ዓላማህንና እምነትህንም ይፈርሳል። እናስታውስ፣ ይህ የእናንተ ጉዳይ ብቻ አይደለም። የኡማው ሁኔታ፣ የልባችን ሁኔታ ያንጸባርቃል። ለውጥ ለማየት ከፈለግን ከኛ ይጀምራል። እያንዳንዳችን በረከቶቻችንን ተጠቅመን ትርጉም ያለው ነገር ብንፈጥር ምን ያህል ተጽዕኖ እንደሚኖረው አስቡት። ለዛም ነው እነዚህን ቪዲዮዎች የሰሯቸው። አላህ እነዚህን ምኞቶች በልባችሁ ውስጥ በምክንያት አስቀምጦላችሁ። ችላ አትበሉ። ወደ እሱ ለመቅረብና እሱን ለመቅረብ ታውቃላችሁ። ይህ መልእክት ካነሳሳህ በዚህ ጉዞ ላይ ተባበሩኝ። ሰብስክራይብ አድርጉ፣ ሼር በማድረግ ተባበሩኝ። ለራሳችንና ለኡማው እንስራ። ጀዛኩሙላህ ኸይራ።